የተሰበሰቡ ብሮች ወይም ቼኮችን ወደ ባንክ ማስገባት ይህን ለመጠቀም select for deposit የሚለውን እንጠቀማለን ይሄ ማለት ምንድነው በሪሲት የሰራናቸው ካሉ ለምሳሌ ሪሲት ላይ መተን ኦፕን ስንል ኢንሰርተናል ሪሲት ላይ የሰራነው ካለ ቼክ ወይም ብር በቀጥታ ወደ ባንክ ዲፖዚት ማድረግ ብንፈልግ የምንጠቀምበት ነው ማለት ነው ይሄን ለማድረግ ታስክ select for deposit እንመርጣለን አሁን እዚህ ላይ ምንም የለም ዲፖዚት የሆነ ኦፕን እንላለን ኦፕን ስንል ሪሲት ውስጥ የሰራናት እቺ ነገር አለች ኦኬ እንላለን ኦኬ ስንለው እዚህ ላይ ያመጣል በቃ ዲፖዚት ማድረግ ከፈለግን ዲፖዚት ቲኬት አይዲን እዚህ ጋር እንሞላላ ሴቭ እንላለን ማለት አውቶማቲካሊ ቀን ስንሰራ የዋልነውን ባንክ ሂደን ዲፖዚት እናደርጋለን ማለት ነው ባንክ ሂደን ዲፖዚት እናደርጋለን ያ select for deposit የሚለውን ፕሮሲጀር እንጠቀማለን ማለት ነው ይሄን ካረግን አላደረግንም ማለት ነው ክሊክ ካደረግነው ዲፖዚት ያደርጋል ማለት ነው ከዛ በኋላ ያው ሴቭ ብለን እንወጣለን ከመረጠን በኋላ ሴቭ ብለን እንወጣለን ማለት ነው